ሁልጊዜ ለሰዎች ቅድሚያ ትሰጫለሽ፣ ነገር ግን እነሱ ጊዜ ሲተርፋቸው ወይም ሌላ ምርጫ ሲያጡ ብቻ ነው የሚያስታውሱሽ። ለምንድን ነው ሁልጊዜ እንደ ሁለተኛ አማራጭ የምትታዩ? ምናልባት እኔ ጥሩ ሰው ስላልሆንኩ ነው ወይም በቂ ስላልሆንኩ ነው ብለሽ ታስቢ ይሆናል። ሰዎች እንደ አማራጭ ብቻ እንዲያዩሽ ያደረገው አንቺው ራስሽ ሳታውቁ የምትሰሪው ትልቅ ስህተት አለ። ይህንን ዛሬውኑ ካልቀየርሽ ሁልጊዜ የሰዎች ሁለተኛ ምርጫ ሆነሽ መቅረትሽ አይቀርም። ጠዋት ከእንቅልፍሽ ስትነሺ ስልክሽን ታያለሽ፣ መልእክት የለም። ግን እነሱ ሲደውሉልሽ ምንም እንኳን ደክሞሽ ቢሆንም የራስሽ ህመምና ዘን ቢኖርብሽም ሁሉንም ነገር ትተሽ ትሮጭላቸዋለሽ። ውስጥሽ እያለቀሰ ፊትሽ ላይ ግን ፈገግታ ለጥፈሽ ምንም አይደል አለውልሽ ትያለሽ። የራሳቸው ጉዳይ ሲያልቅ ግን ይረሱሻል። አንቺ ደግሞ ብቻሽን በሐሳብና በድካም ተሞልተሽ ትቀሪያለሽ። ግን ለምን? እኔ ምን አጠፋው? ለምንድን ነው ለኔ የሚጨነቅ ለኔ ቅድሚያ የሚሰጠኝ አንድ ሰው እንኳን ያጣሁት ብለሽ ራስሽን ጠይቀሽ ይሆናል። እስኪ አንድ ሁላችንም የምናውቀውን እውነተኛ ሁኔታ አብረን እንይ። አርብ ማታ ነው። ለቀናት ስትደክሚ ሰንብተሽ ትንሽ እረፍት ትፈልጊያለሽ። ግን ያ የምትወጁ ሰው ወይም በጣም የምታምኛት ጓደኛሽ ቅዳሜ እንገናኝ ይሆናል፣ እደውልልሻለሁ ይሉሻል። አንቺ የራስሽን ፕሮግራም ሁሉ ትሰርዣለሽ። ሌሎች ሰዎች ሲጠሩሽ አይመቸኝም ትያለሽ። ቀኑን ሙሉ ስልክሽን ስትጠብቂ ሰዓቱን ስታይ ትውያለሽ። ማታ ላይ ግን አይ ዛሬ አልተመቸኝም፣ ሌላ ጊዜ እንገናኝ የሚል ቀዝቃዛ አጭር መልእክት ይደርስሻል። አየሽ፣ እነሱ አንቺን ይሆናል ብለው ክፍት ቦታ ላይ ሲያስቀምጡሽ፣ አንቺ ግን ለነሱ ብለሽ ሙሉ ህይወትሽን አቆምሽ። እናም አንቺ በቤትሽ ውስጥ ተቀምጠሽ ስትከፊ፣ እነሱ ግን በራሳቸው ህይወት እየተዝናኑ ነው። ነገር ግን እውነቱ ሰዎች አንቺን እንዳማራጭ የሚያዩሽ አንቺ ራስሽን እንዳማራጭ ስላየሹ ነው። አንቺ ለራስሽ ቅድሚያ ካልሰጠሽ ማንም አይሰጥሽም። አንቺ የራስሽን ጊዜ ካላከበርሽ ሌሎች እንዴት ሊያከብሩት ይችላሉ? ታዲያ ከዚህ እስር ቤት እንዴት ነው የምትወጪው? እንዴትስ ነው ከአማራጭነት ወደ ቅድሚያ ወይም ፕራዮሪቲ የምታድጊው? እነዚህን 3 ነገሮች ዛሬውኑ መተግበር ጀምሪ። በተለይ ሁለተኛው ነጥብ ብዙዎቻችን ሳናውቀው የምንሰራው ትልቅ ስህተት ነው። አንደኛ፣ ሁልጊዜ መገኘትን አቁሚ። ወርቅ በጣም ውድ የሆነው ለምንድን ነው? በየመንገዱ ስለማይገኝ ነው አይደል? ድንጋይ ግን በየቦታው ስለሚገኝ ማንም ትኩረት አይሰጠውም። አንቺም እንደዚያው ነሽ። ማንም ሰው ሲጠራሽ ሁልጊዜ በሰከንድ ውስጥ የምትገኝ ከሆነ ዋጋሽ ይቀንሳል። የራስሽ ህይወት፣ የራስሽ ስራና የራስሽ እረፍት ይኖርሽ። ሰው ሲደውልልሽ ማረፍ ከፈለግሽ ዛሬ አይመቸኝም፣ ሌላ ቀን እንገናኝ ማለትን ልመጂ። ሰዎች ማግኘት የሚከብድን ነገር ማክበር ይጀምራሉ። ግን ይህ ብቻውን በቂ አይደለም። ምክንያቱም ቀጣዩ ነጥብ ካልተስተካከለ አሁንም መጎዳትሽ አይቀርም። ሁለተኛ፣ በሰጡሽ ልክ ብቻ መስጠትን ተማሪ። ይህ በጣም ወሳኝ ነገር ነው። ከሰዎች ጋር ያለን ሪሌሽንሽፕ ማለት ልክ እንደ ባንክ ሂሳብ ነው። አንቺ ሁሌ የምታስገቢ ወይም ዲፖዚት የምታደርጊ ከሆነና ሌላኛው ወገን ደግሞ ሁልጊዜ የሚያወጣ ወይም ዊዝድሮ የሚያደርግ ከሆነ በመጨረሻ አንቺ ባዶሽን ትቀሪያለሽ፣ ትከስሪያለሽ። አንድ ሰው ቴክስትሽን ለመመለስ 5 ሰዓት የሚፈጅበት ከሆነ አንቺ ለምን በ5 ሰከንድ ውስጥ ትመልሻለሽ? አንድ ሰው አንቺን ለማግኘት 10% ብቻ ጥረት የሚያደርግ ከሆነ አንቺ ለምን 90% ትለፊያለሽ? ጉልበትሽን፣ ፍቅርሽንና ጊዜሽን ለሚገባውና ለሚመልሱልሽ ሰዎች ብቻ ስጪ። ሶስተኛ፣ ትኩረትሽን ወደ ራስሽ መልሺ። ሰዎች የሚሰጡሽ ክብር አንቺ ለራስሽ የምትሰጪውን ክብር የሚያሳይ ነጸብራቅ ነው። እነሱን በማሳደድ የምታጠፊውን ጉልበት ራስሽን በማሳደግ ላይ አውዩ። አዲስ ነገር ተማሪ፣ መጽሐፍ አንብቢ፣ ፀጉርሽን ተሰሪ፣ ብቻሽን ወጥተሽ ቡና ጠጪ። የራስሽ የሆነ ዓለም ሲኖርሽ ሰዎች ወደ አንቺ ዓለም ውስጥ መግባት ይፈልጋሉ እንጂ አንቺ የእነሱን ደጅ አታንኳኩኝ። ይህንን ማድረግ ስትጀምሪ ታምር ይፈጠራል። ሰዎች አንቺን መፈለግ ይጀምራሉ። አንቺን ለማግኘት ጥረት ማድረግ እንዳለባቸው ይሰማቸዋል። ከሁሉ በላይ ደግሞ ያ የውስጥሽ ድካም፣ የሰው ፊት ማየትሽና መረበሽሽ ጠፍቶ እውነተኛ የሆነ የውስጥ ሰላምና በራስ መተማመን ታገኛለሽ። ሙሉነት ይሰማሻል። ምክንያቱም የደስታሽ ምንጭ ራስሽ ስለሆንሽ። ይህ ቪዲዮ ትንሽም ቢሆን እፎይታ ከሰጠሽ ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ ቤተሰባችንን ተቀላቀይ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኚልኝ።